በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል መጽሐፍ ቅዱሳችን በፊልጵስዩስ መልእክት 2:5-8 ስናነበው። በባህሪው ከአብ ጋር አቻ የነበረ ክርስቶስ ኢየሱስ ከአብ ጋር እኩል መሆንን መተው እንደሚገባው ነገር ሳይቆጥር አሁን ግን እኛን ለማዳን ሰው ሆነ፣ ራሱን ባዶ አድርጎ በባሪያ መልክ ተገኘ ይለናል የመጽሐፉ ጸሐፊ። ወገኖች ባለፈው ሳምንት በዕብራውያን ምዕራፍ 2:14 ላይ ያለውን ሐሳብ ስንነጋገር ጌታችን ኢየሱስ ክርስቶስ ወንድሞቹ የሚካፈሉትን ስጋና ደም በመካፈል ወንድማቸው እንደሆነ እያየን እየተመለከትን ነበረ። ይህንን ቪዲዮ የምሰራው የኢትዮጵያ ሐዋርያዊት ቤተክርስቲያን ጌታችን ኢየሱስ ክርስቶስ ይዞት የመጣው ስጋ ሰማያዊ ወይም መለኮታዊ ነው ለሚል ትምህርታቸው ምላሽ ለመስጠት ነው። ጌታችን ሰማያዊ ስጋ ይዞ አልመጣም። ስጋን የነሳው የተካፈለው ከሰው እንደሆነ መጽሐፍ ቅዱሳችን ምንም በማያጠራጥርና በማያሻማ ቋንቋ ይነግረናል። ባለፈው ቃል እንደገባውላችሁ የኢትዮጵያ ሐዋርያዊት ቤተክርስቲያን ሰማያዊ ወይም መለኮታዊ ስጋ እንዴት እንዳደገ፣ እንዴት እንደተመሰረተ በጥቂቱ ለማየት እንሞክራለን። የትምህርቱ ጀማሪ ቢሾፕ ተክለማርያም ገዛኸኝ ሲሆኑ ዘመኑም በኢትዮጵያ ዘመን አቆጣጠር በ1996 ነበረ። ቢሾፑ ድህረ 1996 ምን ያምኑ ነበረ? ከመጽሐፎቻቸው ጥቂት ነገሮችን ለማየት እንሞክራለን። በቢሾፕ ተክለማርያም ገዛኸኝ በ1974 ባሳተሙት በእግዚአብሔር መጽሐፍ ፈልጉ በሚል መጽሐፋቸው ገጽ 46 ላይ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ብሎ ያምኑ እንደነበረ በመጽሐፋቸው ገጽ 46 ላይ ታገኙታላችሁ። ከዚያ በፊት በነበሩ መጽሐፎቻቸውም የኢየሱስ ክርስቶስን ፍጹም ሰውነት ወይም ፍጹም ስጋው የኛ መሆኑን ያልካዱበትን አንዳንድ ጽሑፎቹን ለማጋራት ሞክራለሁ። ለምሳሌ ያህል ቢሾፕ ተክለ የዩፒሲአይ አሃዳዊ ጴንጤቆስጣዊ እምነት ከመከተላቸው ከአንድ ዓመት በፊት ባሳተሙት መለኮታዊ ኃይል በሚል መጽሐፋቸው ገጽ 24 ላይም ጌታችን ኢየሱስ ክርስቶስ በፍጹም ስጋነቱ ወይም በፍጹም ሰውነቱ አምላክ አምላክ ሆይ ለምን ተወኸኝ ብሎ እንደለመነ የጻፉበትን መመልከት ይቻላል። በፍጹም ሰውነቱ ወይም ፍጹም ስጋ እንደሆነ በዚህ መጽሐፋቸው ብቻ ሳይሆን ቀደም ብዬ በጠቀስኩት በእግዚአብሔር መጽሐፍ ፈልጉ ገጽ 46 ላይም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ጽፈዋል። 1992 ባሳተሙት ባይብል ራይተርስ ቴዎሎጂ በሚል መጽሐፋቸው አንድ አዲስ ነገር ይዘው ብቅ አሉ ቢሾፑ። ገጽ 158 ላይ እንዲህ ይላሉ። አዳም የእግዚአብሔር እስትንፋስና የምድር አፈር ቅልቅል እንደሆነ ሁሉ ወይም የአዳም ስጋ የእግዚአብሔር እስትንፋስና የምድር አፈር ተቀላቅለው ያዘጋጁት ወይም የተዘጋጀ እንደሆነ ሁሉ ሰማያዊ ሰው ወይም መለኮታዊ ስጋ ወይም ሰማያዊ ስጋ በማርያም ማህፀን የእግዚአብሔር ቃልና መንፈስ ተደባልቀው ያዘጋጁት ነው ይላሉ። ትምህርተ ጥቅስ እንዘጋለን። እንዲህ ብሎ ያስተምራሉ። ወገኖች ሰማያዊ ስጋ ማለት በሳቸው ትምህርት መንፈስ ቅዱስና የእግዚአብሔር ቃል ተቀላቅለው ያዘጋጁት ስጋ ነው ይሉናል። ቀደም ብዬ እንዳልኳችሁ በእምነቱ በ1996 ሰማያዊ ስጋ የሚል ትምህርት በግልጽ ይዞ የመጣበት ሁኔታ አለ። በ1996 ባሳተመው ቃሉ ይናገር በሚል መጽሐፋቸው ግልጥ አድርገው ለክርስቶስን ማንነት ያላወቀ ወይም ያላመነ ድህነት አያገኝም፣
አንድ ሰው ክርስቶስ ስጋው ወይም ክርስቶስ ማለት ስጋ ነው፣ ስጋው ሰማያዊ ነው ወይም መለኮታዊ ነው ያላለ ሰው እንደማይድን ሁሉ የጻፉበት ሁኔታ እንመለከታለን። ሰማያዊ ስጋ ለመሆኑ መጽሐፍ ቅዱሳዊ ነው ወይስ ሰው ሰራሽ ምድራዊ ትምህርት ነው? ወገኖች በእግዚአብሔር ቃል እንፈትሻለን። ወገኖች እዚህ ጋር በጣም ግልጽ ሊሆን የክርስቶስ ኢየሱስ ስጋ መለኮታዊ ነው ወይም ሰማያዊ ነው፣ ከሰማይ የመጣ ነገር ነው ወደ ስጋ የተቀየረው የሚል ትምህርት ፍጹም ስህተት ነው። ልብ በሉ ወገኖች፣ ከኢትዮጵያ ሐዋርያዊት ቤተክርስቲያን ውጪ አህዳዊ ጴንጤቆስጣውያንም ይህንን ትምህርት አይቀበሉትም። ከሰማይ የመጣ ሰማያዊ ስጋ ወይም መለኮታዊ ስጋ የለም። ወይም ከሰማይ የመጣ መለኮታዊ ንጥረ ነገር በማርያም ውስጥ ወይም በማርያም ማህፀን ውስጥ ወደ ስጋነት የተቀየረ ነገርም የለም። ኢየሱስ በስጋ ማንነቱ ፍጹም አይሁዳዊ እንደሆነ መጽሐፍ ቅዱሳችን ይነግረናል። ኢየሱስ በስጋ ማንነቱ የቅድስት ድንግል ማርያም ልጅ እንደሆነ ባለፈውም ተናግረናል። ላለፉት 2 ሳምንታት የተነጋገርነው የዕብራውያን 2:14 የምናገረውም ይህንን እውነት ነው። ልጆቹ በስጋና በደም እንደሚካፈሉ ጌታችን እንዲሁ በስጋና በደም ተካፍሏል ይለናል የመጽሐፉ ጸሐፊ። በስጋና በደም ተካፍሎ በሞት ላይ ስልጣን ያለውን ዲያብሎስን በመሻር በሞት ፍርሃት ባርነት ታስሮ የነበሩትን ነፃ እንዳወጣቸው ክፍሉ እንደምናገር ባለፈው ተናግሬያለሁ። ክፍሉ ይህንን ብቻ ሳይሆን ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል እንደተገባው ይናገራል። ጌታችን ኢየሱስ ክርስቶስ ወልደ እግዚአብሔር ለእግዚአብሔር በሆነው ነገር ሁሉ የሚምር የሚራራ እንዲሆን ወንድሞቹን በነገር ሁሉ እንደመሰለ መጽሐፍ ቅዱስ ነግሮናል። ይህ በነገር ሁሉ ኃጢአትን እንደማይጨምር ደግሞ በዕብራውያን ምዕራፍ 4 ላይ ተመልክተን ነበረ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ይለዋል መጽሐፍ ቅዱሳችን። በነገር ሁሉ ከኃጢአት በቀር እንደ ሰው የተፈተነ ስለሆነ በድካም የሚራራ ሊቀ ካህን እንደሆነ የምናገርበትንም ክፍል ተመልክተን ነበረ። ወንድሞችና እህቶች ጌታችን ኢየሱስ ክርስቶስ በእኛ ምትክ እኛን ተክቶ የሞተው ፍጹም ሰው ሆኖ እንጂ ሰው የሚመስል ሌላ ስጋ ሆኖ አይደለም። መጽሐፉ የሚነግረን እውነት ይህ ነው። ጌታችን ኢየሱስ ክርስቶስ በስጋ እንደመጣ በስጋ ደግሞ ከእስራኤል ወገን እንደመጣ የሮሜ መጽሐፍ ጸሐፊ በምዕራፍ 9 ከቁጥር 5 እንዲህ በማለት ይናገራል። ከእነርሱም ማለትም ከእስራኤል አባቶች ክርስቶስ በስጋ መጣ ይላል። ወገን ለምን ትታለላለህ? ወገን ለምንድነው በሰዎች ትምህርት የምትያዘው? ክርስቶስ ከእስራኤል አባቶች በስጋ ወይም በሰው ስጋ መጣ። ስጋ ከተባለ የሰው ስጋ ነው። ሁለት ስጋ የለም። በስጋ መጣ ይላል። ከነሱ በስጋ ማለት የስጋ ምንጩ የእስራኤል በት ነው። የስጋ ምንጩ ቅድስት ድንግል ማርያም ነች። የስጋ ምንጩ ሰማይ አይደለም። ከሰማይ የመጣ ስጋ የለም። ወይም ከሰማይ መጥቶ በምድር ላይ እናንተ እንደምትሉት አንዳንድ ፊዚካል በሆነ መንገድ ሌላ ጊዜ ኬሚካል በሆነ አካሄድ ተቀይሮ ወደ ስጋነት የተለወጠ ሰማያዊ ንጥረ ነገር የለም። ቀደም ብዬ የኢትዮጵያ ሐዋርያዊት ቤተክርስቲያን ሰማያዊ ስጋ ትምህርት የማይቀበል አይድንም እንደሚሉ ተናግሬ ነበረ። መጽሐፉ ግን በዚህ ተቃራኒ የሆነውን ነገር ነው የሚነግረን። በዚህ ብቻ ሳይሆን በእምነቱ በብዙ ትምህርቱ የመጽሐፍ ቅዱስ ተቃራኒ የሆኑትን ነገር ይዞ ነው አልዳናችሁም የሚለን። ዛሬ ግን የምንነጋገረው ስለ ሰማያዊ ስጋ ስለሆነ መጽሐፉ የሰማያዊ ስጋ ወይም መለኮታዊ ስጋ የማይቀበል ነው የእግዚአብሔር ልጅነት ያላገኘው ወይስ ኢየሱስ ክርስቶስ ስጋ ፍጹም ሰው እንደሆነ የማይቀበል ሰው ነው የእግዚአብሔር ልጅ ያልሆነው ብሎ ይነግረናል።
ወገኖች በአንድ ቃል ይህንን ቪዲዮ ልጨርስ። መጽሐፍ ቅዱሳችን እንዲህ ይላል፣ የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ ሰው ሆኖ እንደመጣ ፍጹም ሰው ሆኖ እንደ ወንድሞቹ ሥጋና ደም ተካፍሎ እንደመጣ የሚታመን መንፈስ እርሱ ከእግዚአብሔር ነው ይለናል። የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ኢየሱስ ክርስቶስ በሥጋ አልመጣም፣ በሰማያዊ ሥጋ መጥቷል የሚል መንፈስ ከእግዚአብሔር አይደለም። የክርስቶስ ተቃዋሚው መንፈስ ነው ይላል መጽሐፍ ቅዱሳችን። ይህም የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ ብሎ የዮሐንስ መልእክት ጸሐፊ በዮሐንስ መልእክት በአንደኛው ዮሐንስ መልእክት ምዕራፍ 4 ላይ ይናገራል። መንፈሱ በነ ሐዋርያው ዮሐንስ ዘመንም ነበረ፣ በ1996ም ነበረ፣ ዛሬም አለ። ክርስቶስ በሥጋ እንደመጣ የማይታመን መንፈስ የእግዚአብሔርን የዘላለም ዕቅዱን ከንቱ የሚያደርግ የክርስቶስ ተቃዋሚው መንፈስ ነው። ወገኖች የእግዚአብሔር ልጆች ይሆን እኛ ክርስቶስ ፍጹም ሰው እንደሆነ በፍጹም ሰውነቱ ደግሞ ከአባቱ ከአብ ጋር እንዳስታረቀን ለምናምን የምስራች ብዬ መናገር እወዳለሁ። እንኳንም ኢየሱስ ክርስቶስ እኛ የሆነውን ሆኖ እሱ የሆነውን የመለኮት ባህሪ ተካፋዮች አድርጎ የእግዚአብሔር ልጆች አደረገን።